እህቴ ደህና ናት? ማነው ሪፖርት ያደረገው? አይዞሽ ማርቲ ተረጋጊ፣ ምንም ነገር አይፈጠርም። ምንድነው ከዚህ በላይ ምንድነው የማይፈጠረው ከዚህ በላይ? ቆይ አንተን ሰው ገለሃል እያሉ ሞተች የተባለችው ደግሞ እህቴ፣ ከዚህ በላይ ምን ይፈጠር? ደሬ ይኸውልሽ ማርቲ እኔ አልገደልኳትም። ደግሞ ገለሃታል ብለው ሳይሆን ሰውረሃታል ብለው ነው እየጠየቁኝ ያሉት። እኔ ምንም ነገር ሊገባኝ አልቻለም። እባክህ ደሬ ሻንተ ለኔ አትደብቀኝ፣ ንገረኝ። ምንድነው? እኔ ምንም ነገር አልገባኝም። ወይ ሰው መቷት ይሆናል? ይኸውልሽ እኔ የማውቀውን ነገር ነው እየነገርኩሽ ያለሁት። ምንም ነገር አልተፈጠረም፣ ምንም ነገርም አይፈጠርም። ይኸውልሽ መድኃኒት እራሷ ያሴረችው ሴራ ነው። እኔም አልገደልኳትም፣ ምንም አላደረኳትም። ሰው ገሏታል እየተባለ ነው? አዎ እንደዛ ነገር። እንዲሁም ማምላክን እንዲሁ እዚህ ግቢ ላይ አንድም ሰው ዝውር አላለም። እንዲሁ ገዜ አንተም እኮ መጠየቅህ አይቀርም። ምን ለጥያቄማ ከጋሻ አመልጣለሁ እንዴ? ምን አንቺ ምን ቤት ነሽ የምታስፈራሪ? ምንም ሰው እንዳንቺ የሚረዳኛል። እኔ ይህንን ነገር አላደረኩትም። እርግጠኛ ነኝ መድኃኒት እራሷ ሆን ብላ እኔን ለማሳሰር ያደረገችው ነገር ነው። ግን እንዴት አባዬ? ቆይ ደሙስ? ይኸውልሽ አልኬ እሷ ብዙ ነገር የምታውቅ ሰው ናት። የምትፈልገውን ነገር ለማግኘት እስከ ጥግ ድረስ ልትሄድ ትችላለች። ጣቷን ሙሉ ልትቆርጥ ትችላለች። አባዬ እሷ ምንም ነገር ሳትሆን አንተን ለማሳሰር እኮ እንደዚህ ያደረገችው አባዬ። አልለቃትም። ትልቅ ወንጀል የሰራችው አባዬ። 5 ዓመት ነው ማሳሰራት። እኔ በአንቺ እተማመናለሁ። እንደውም አንቺ እንድትከራከሪልኝ ነው የምፈልገው። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱ ከልብ አመሰግናለሁ። ያላደረጋችሁ ደግሞ እህት ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ በአዲስ ነገር ካች ብለናል ማለት ነው። ጋሽ ደረጀ ኤቢን ጠበቃ አድርጓታል ማለት ነው። ኤቢ ደግሞ የህግ ተማሪ ነች። እኔ ምንም ይምጣ የህግ ተማሪ መሆኔን አትርሳ እያለች ራሱ ለናታን እየነገረችው ነበረ። ናታን ራሱ እኔ ነገር በጣም እየከበደኝ ሄደው ምንም ማድረግ አልችልም፣ ስለዚህ እኔ እንጃ እያለ ነበረ። የሚገሏቸውም እኮ ወደው አይደለም ተገደው ነው። ስለዚህ እሷ ደግሞ በጣም ከባድ መረጃ ይዛለች መሰለኝ ከአባዬ እያለ እየነገራቸው ነበረ። ቆይ ምንድነው እኛ ማናውቀዋለን እንዴ ከዳጣ በስተቀር ሌላ ሚስጥር አለ እንዴ እያለች ለናታን እየጠየቀችው ነበረ። አይ ይሄን አልናገርም፣ ምን እንዳለ እኔ አልናገርም፣ ግን ከባድ ነው። እኔ አይገልምም ብዬ አላስብም፣ ይገላልም ብዬ አልልም። ስለዚህ እኔ ምንም የማውቀው ነገር የለም እያለ ነበረ ናታን ራሱ። አይ ናታን እንደዛ አትበል፣ ምክንያቱም አባዬ መቼም አያደርገውም፣ ይሄን መቼም አይገላትም። ሆን ብላ ነው መድኃኒት ይሄን ነገር ያደረገችው እንጂ ይሄን ነገር ሊያደርግ አይችልም አባዬ፣ ጭራሹን ምን ያምንበታለሁ እያለችው ነበረ። አንድ ሰው ሌላኛውን ሰው ለማጥቃት ሲፈልግ የማይሄድበት ነገር የለም፣ የማይፈልግበት ነገር የለም። እሷ ደግሞ ብዙ ነገር እየለፋች ነው አባዬን ለመጣል፣ አባዬን ለመጉዳት፣ ግን አይሳካላትም። ይሄን ደግሞ ጠብቅ፣ እኔ ደርስበታለሁ ሁሉንም እያለች ነበረ። ራሱ ደሙን ማለት ነው እናስመረምራለን፣ የሰው ይሁን የሌላ ይሁን እናስመረምራለን ብለው ነበረ። ሲያስመረምሩት ግን የሰው ነው ብለው ሰምተዋል ማለት ነው። እንደዛ በሚሉበትም ሰዓትም በጣም ዳጣ እየተጨናነቀች ትገኛለች። በቃ ይሄ እስከ መቼ ድረስ ነው? እንዴት ነው እንደዚህ የሚሆነው? እያለች ነበረ ማለት ነው። ጋሽ ደረጀ ከዚህ በላይ እኔ አቅምም የለኝም፣ ምንም ነገር የለኝም። ኤቢ አንቺ ሁኚ ጠበቃ ሁነሽ አንቺ ተከራከሪልኝ፣ ስለኔ ጠበቃ ቀጠሬ ነበረ። ጠበቃውም ይከራከርልኝም አይመስለኝም፣ አንቺ ግን ግቢ እያላት ነበረ። እንደዛ በሚልባት ሰዓትም በጣም ነው ያለቀሰችው። መመረቅሽን አውቃለሁ፣ ዘንድሮ ትመረቂያለሽ፣ ግን ቢሆንም ግዴታ ነው፣ ማንም የሚረዳኝ የለም ኤቢ፣ ከዚህ ካንቺ ሌላ ማንንም ማስረዳትም አልችልም እያላት ነበረ። እሺ አባዬ እያለች እሷም ደግሞ ለአባቷ በጣም አዘነች። አባዬ እንዲህ አልነበረም እኮ ዛሬ እንደዚህ ሆኖ በማየቱ በጣም አዝናለሁ እያለች በጣም ተክዛለች ማለት ነው። እያለቀሰችም ትገኛለች።
ማርትዬም ምንድን ነው የተፈጠረው? ንገረኝ ደሬ፣ ለምንድን ነው የምሸሽገኝ? እህቴ አንድ ነገር ሆናለች፣ እኔም አላውቀው ነገር ምን አለ እያለችው ነበረ። ምንም አትሆንም ማርትዬ፣ ተረጋጊ አንቺ ብቻ፣ ምንም ነገር የምትሆነው ነገር የለም። ምክንያቱም ይሄ ደግሞ ያደረገችው ሆን ብላ እራሷ ናት እንጂ እኔ ምንም አላደረኳትም። ስለዚህ ትሄዳለች ብለው ገምተው ነበረ። ሪፖርት ዲዮም ሲያመለክቱ አልበረረችም፣ ወደ ውጭ አልሄደችም ነው የተባለችው። እሷ ግን ተደብቃ ነው ማለት ነው። ዳጣዬ ግን አግኝታታለች። ጠብቁ ቤተሰብ እንዴት እንደሚያወጧት ማለት ነው። ይሄን ሴራ እንዴት አድርገው ተተጋለጠ በጣም ከባድ ሁኔታ ውስጥ ይገኛል ብዬ ነው የማስበው። በመጨረሻም እንደዛ በምትልበት ሰዓትም ጋሽ ደረጀ እኔ ምንም ነገር ያደረኩት የለም እያለ ለፖሊሱ እየተናገረ ነበረ። እኔ ያደረኩት በሚስቴ ላይ ሌላ ልጅ ወልጃለሁ፣ ወደ ሌላ ሴት ሄጃለሁ፣ ያንን ቅጡኝ ሰሩኝ እንጂ በዚህ በኩል ምንም ነገር ያደረኩት የለኝም፣ ንጹህ ነኝ እያለ ነበረ። አይ እስከዛ ድረስ ማጣሪያ እስከሚመጣ ድረስ ወደዛ ሂድና እረፍ፣ ወደ ማረፊያ ቤት እረፍ። ከዛ በኋላ ማጣሪያ ከመጣ በኋላ ያለውን ነገር እነጋገራለን እያለ ነበረ። እውነት መናገር በጣም የማትሄድበት ነገር የላትም መድኃኒት እና ደግሞ አረ ቤተሰብ እኔ በሳቅ አማቻችን ምን እያለ ነው? ወይኔ በላቸው። ኤቢ አላየች ይሄን ጉድ ብታይ አጥረግርጋ ነው የምንለቀው። ይሄ ልጅ ባል ሊሆናት ሳይሆን የመጣው አባል ሊሆናት ነው። ቤተሰብ ጠብቁ ብቻ። ምክንያቱም ስራ ሁሉን ያላማረኝ አባዬ ወይኔ አባቴ ያለ እንካፍ ወይኔ ወደኔን አባቴ እንደ የለም በሳቅ ማለት ነው። እና የሚያደርገውንም አያውቅም። ያለፈ ያገደመን ቆንጆ ነሽ ጥሩ ልጅ ነሽ እያሉ መጫጫር ጀምሯል ማለት ነው። እኔ እንጃ እንትና ራሱ ዳጣይ ራሱ ግን የት ነው ማቅህ ሳላቅህ አልቀርም አንተ ልጅ የት ነው ማቅህ ስትለው ለዲያን ስመግብ ወይኔ በመቤቴ ስም እንደ ወይኔ እና የተቸገሩትን ያጡትን ስረዲያ እንዲሆነ እንጂ የምታውቂኝ እኔ ሌላ ቦታ ታውቂኝ አይመስለኝም እያለ እኔ ማቅህ ሌላ ቦታ ነው እዛ አይደለም አውቃለሁ ማቀብ ቦታ አለኝ እያለችው ነው። እንደዛ ስትለውም ሰው አይደለሁ ልታይ ትችያለሽ፣ ሌላ ቦታም ልታይ እንድታገኝ ትችያለሽ፣ ሰው አይደለሁ ምን ችግር አለ ስለዚህ እያላት ነበር እሱ እና እንዲያው አመለካከቱ ትክክል አይደለም። እሷን ጎርቶ እሷን እንትን ብሎ ለመውጣት ነው የመጣው። ወይ ከናታን አልሆነች ናታንም እንዲያውም አልፈልግም ብሎ ተናግሯል። በቃ እኔ እንጃ ቤተሰቡ በሙሉ ፍቅር ሲሆን ነው እኛ ቀለበት የምናስረው እያላት ነበረ። ግን ትወዳታለህ ወይ እያለችው ስትጠይቀው ራሱ አዎ በጣም ወዳት እያላት ነበረ። ገዚም በደንብ እያስጨነቀ ይገኛል ማለት ነው። ወይኔ መድኃኒዓለም አባቴ የወንድ ልጅ ይንበቅ። እንግዲህ ቤተሰብ በቀጣይ አዲስ ነገር ይዘን እንመጣለን ማለት ነው። በአዲስ ነገር ከች እስከምን ድረስ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ ቤተሰብ።